ባላችንን ነጋ ጠባ እንድንጨቀጨቅ የሚያደርግ ለልጆቻችን ትዕግስት የሚያሳጣን ደስታችንን ብን አድርጎ የሚያጠፋብን ትልቁ ጠላት እንደሆነ ታውቃላችሁ? ቪክቲም ማይንድ ሴት ወይም የተበዳይነት ስሜት። በቃ እኔማ ከወለድኩ በኋላ ሰውነት የተበላሸ የድሮ ቆንጆ መልኬ ሁሉ ጠፋ፣ እንደዛ ምላጭ የነበርኩ ልጅ ድንዝ ብዬ ቤት ተቀመጥኩ የሚሉ ሀሳቦች መቆሚያ መቀመጫ ያሳጡናል። ሀሳቡ መፈጠሩ አይደለም ችግሩ። እውነትም ከወለድን በኋላ በጣም ብዙ ነገራችን ይቀየራል፣ ላያችንም ሆነ ውስጣችን። እናትነት ከባድ ነው። ግን ችግሩ ይህንን ሀሳብ ቀን ከሌት የምናመነሽከው ከሆነ ተፈጠሩብን የምንላቸውን ደስ የማይሉ ነገሮች ለመቀየር ወደ ተግባር ከመግባት ይልቅ ምክንያት የምንደረድር ከሆነ ባሌ እኮ ስለማያግዘኝ ነው፣ እንዲረዳኝ ሰው ስለሌለ ነው፣ ልጆቼ በጣም አስቸጋሪዎች ስለሆኑ ነው፣ ወይም ደግሞ በቃ እንደዚሁ ሲፈርድብኝ እድለቢት ስለሆንኩ ነው የሚሉ ምክንያቶችን የምንደረድር ከሆነ መቼም መመለሻ የለም። ከዛ ይልቅ ተፈጠሩብን ብለን የምናስባቸውን ነገሮች ቀስ እያልን ማስተካከል ላይ፣ መስመር ማስያዝ ላይ፣ ቦታ ማስያዝ ላይ ብንጠመድ ድብርታችን፣ ጭቅጭቃችን፣ ደስታ ማጣታችን ሁሉ ይጠፋል። መፍትሄ ስለምናገኝ አይደለም በአንድ ጊዜ በአንዴ እንዳልመጣ ፕሮሰስ ይፈልጋል እስከሚስተካከል ድረስ አይደል? ግን ነገሮቹን ለመቀየር ራሱ ወደ ተግባር መግባታችን መንቀሳቀሳችን በራሱ የሚፈጥረው ደስ የሚል ስሜት አለ። የትኛዋም እናት በተለይ ስራ አቁማ ቤት ሆና ልጆቿን የምታሳድግ እና ለተወሰነ ጊዜ እንደዛ አይነት ደስ የማይሉ ሀሳቦች ወደ አእምሮዋ መምጣታቸው የማይቀር ነው። እንጃ የማይሰማ ሴት አለች ብዬ አላስብም። ልዩነቱ የሚሰማንን መጥፎ ስሜት ፓምፐር እያደረገኝ ይሄ የተበዳይነት ስሜት ውስጥ ተዘፍቆ መቅረትና አይ እኔን ነገር መቀየር አለብኝ፣ ይሄ ሲቹዌሽን እኔ እንዲፋይን አያደርገኝም ብለን ራሳችንን ለመቀየር መንቀሳቀሱ ላይ ነው። አንቺ የትኛው ነሽ?